ደደብ ነህ እሺ ደደብ ምን አይነት ማይረባ ሹፌር ነው በእናትሽ አጨቅይቶ ይሄዳል እንዴ እስቲ በእናትሽ እስቲ ዞር በላንተ ደግሞ ይኸውስ አስፋልቱ እንደዚህ ጎርጉዶ እኛ ተምረው ሀገር ይገነባሉ ብለን ስናስተምራቸው እነሱ ሀገር ይቦጠቡታል ልጄ ተምረሽ ስታድጊ አገርሽ ነሽ መንግስት ለህዝቤ መንገድ ሰራው ብሎ ለአንዱ መንገድ 10 ዜና ሰርቶ ያጨበጭባል መንገዱ ወር ሳይሞላው እንደመስኖ ዋቁር ታዲያ የጤነኝነት ነው ሙስና ነው ደግሞ ሙሰኛ ማለት አንገቱ ላይ የሲኦል ቁልፍ የተንጠለጠለበት ወንጀለኛ እውነቴን ነው የምነግርሽ እስኪ ዝም በል አትለፍለፍ ዝም በል አባባልሽ ከሆነ ስብሰባ የመጣሽ ነው የምትመስለው ይቅር በይኛ ደግሞ ይቅር ባይነት እኮ ባህላችን ነው አይደል እንኳን ይሄን ስንት ጉድ የሰሩን የሚቅር ብለናቸው ይል ወይ ግን ለምንድን ነው ዝም በል የምትይ ስንት ተናግሮ አናጋሪ ባለበት ሀገር ዝም በል ይባላል ለምንድን ነው ዝም ማለት ደግሞ ዝም ማለት እኮ ጥሩ አይደለም እውነቴን ነው የምልሽ ዝም ማለት እኮ በጣም መጥፎ አውርተሽ ፎይ ብትይ ይሻልሽ ዝም ከመል ብዬ እናገር ተቻኩዬ ዘፈን በጣም ነው የምትገርምሽ ዝም አትበይ ዝም ይዘፈን ደግሞ አለ